የቤተክርስቲያን አገልጋይ ነበርኩኝ ከእስልምና በፊት። ሰው ልጅ ያለ ምግብ እንደማይኖር ሁላ እስልምና ለኛ ሁሉ ነገራችን ነው፣ እምነታችን ነው፣ ሁሉ ነገራችን። አላህ ሂዳያውን ይስጣችሁ ለሁላችን፣ ለቤተሰቦቻችንም። የድሮ አምሳራ ያሁኑ አምሳራ ረህማ ባላል። የድሮ ስሜ እርስቲ አይሻ ባላል። የበፊት ስምሽ ምህረት። ማሻአላህ። ወደ እስልምና ከመጣሽ ስንት ዓመት ነሽ? አንድ 10 ዓመት ይሆናል። 2 ዓመት ከ1 ወር 3 ዓመት ከ4 ወር። ያው ሰበብህ አላህ ነው እና ሰው ላከልኝ። አንድ ሂዳያ ደረጃ የምትባል እህት አለችኝ። በሷ ምክንያት ከዛ ፈራድ ባሻ ሻሃዳ ሲያዘኝ አላህ አይደለ ሂዳያውን የሚሰጠው፣ አላህ ሂዳያውን ሰጠኝ። በጣም በእምነት ጠንካራ ነበርኩ። የማንነት አለካም ነበረ። ያው አላህ ደግሞ መረጠኝና ወደዚህ እምነት ቀላቀለኝ። እስልምና ውስጥ የገባሁት አግብቼ እና ካገባሁ በኋላ ነው የሰለምኩት። አልሐምዱሊላህ ምን ብዬ እንደምናገር ራሱ አላውቅም። በጣም በብዙ ህይወት ይቀየራል። የቤተክርስቲያን አገልጋይ ነበርኩኝ ከእስልምና በፊት። እኔ ማስተላለፍ የምፈልገው ስለ ነብያችን ሰለላሁ ዐለይሂ ወሰለም ታሪክ አዳምጡ። ወላሂ እኔን የቀየረኝ እሱ ነው። በማንበብ ኡስታዝ አቡ ሀደርም በጣም ነው የማያቸው። ንጽጽር በጣም አይ ነበረ። በዛ ምክንያት ሰው እንኳን በጣም ከባድ ነው። በጣም ብዙ አይነት ላይፎችን ያሳለፍኩት። እጠጣለሁ፣ እቅማለሁ፣ እጨሳለሁ፣ በጣም ብዙ አይነት። ግን አልሐምዱሊላህ ሁሉም ነገር ነጻ አድርጎኛል። ሰው ልጅ ያለ ምግብ እንደማይኖር ሁላ እስልምና ለኛ ሁሉ ነገራችን ነው፣ እምነታችን ነው፣ ሁሉ ነገራችን። አላህ ሂዳያውን ይስጣችሁ ለሁላችን፣ ለቤተሰቦቻችንም።